ጤና ፍቅር ለእናንተ ይሁን ውድ የኤቱ ፋሚሊ ሾው ቤተሰቦች ከሀገር ውስጥም ከሀገር ውጭም ናችሁ ይህንን ፕሮግራም የምትከታተሉ ውድ የሀገሬ ልጆች እንግዲህ በዚህ ፕሮግራም የተለያዩ ጀግኖችን እያቀረብን ኢንተርቪው እናደርጋለን። የብዙ ጀግኖችን ህይወት እንቃኛለን፣ በዛም እንማራለን። እንዲሁም ብዙ በጎ ነገሮችን እናደርግበት ውድ የሆነው ሰዓታችን ላይ እንገኛለን። እንግዲህ በዚህ ፕሮግራም አንድ የጥበብ ሰው ይዤላችሁ መጥቻለሁ። ይህ የጥበብ ሰው በኢትዮጵያ ውስጥ በጣም ለብዙ ዘመናት ያክል ምናልባትም ከ20 ዓመት በላይ የብዙ ስራዎችን በተለያዩ ቦታ ላይ ሲያበረክት እየቆየ ሰው ነው። በቀጥታ ወደ እንግዳዬ ከመሄድ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስል በቀጥታ ወደ እንግዳዬ አልፋለሁ። እንግዲህ ባላችሁ መሰረት ትልቅ የጥበብ ሰው እንግዳ አድርጌ ጋብዣለሁኝ። አቶ አበበ ይባላል። እኔ ወደሱ የሱን ከመግለጼ በፊት እስኪ ስለራሱ የተወሰነ ነገር የሚለን ይሆናል። አቶ አበበ ስለመጣ በጣም ደስ ብሎኛል። በእኔም በተመልካቾችም ስም ኢንተርቪውን ተቀብለህ ይህንን ሰዓት ስለሰጠኝ በጣም ነው የማመሰግነው። እስኪ እንደው አቶ አበበ ውልደቱ እንዴት ነበረ? የት አካባቢ ተወለደ? ከዛ በኋላ የትምህርት ሁኔታውስ እንዴት ነበረ? ከዛ በኋላ እንዲህ ወደ ጥበብ ዓለም ውስጥ እንዴት ገባ? እስኪ እንደው አያይዘህ ብትነግረናል። ኦኬ፣ አመሰግናለሁ ስለተሰጠኝ እድል። እንግዲህ አንተም እንዳልከው ሙሉ ስሜ አበበ ተፈራ እባላለሁኝ። ተወልጄ ያደግኩት እዚሁ ከተማ አዲስ አበባ ውስጥ ነው። አቃቂ ቃሊቲ አካባቢ ውስጥ ነው ተወልጄ ያደግኩት። እንግዲህ እንደ የትኛውም ኢትዮጵያዊ በኦርቶዶክስ ቤተሰብ ውስጥ ነው ተወልጄ ያደግኩት። በተለይ ይሄኛውን መጥቀስ ያስፈለገኝ አሁን ባለኝ ህይወት ውስጥ ተጽዕኖ ስላሳደረብኝ ነው። እንዴት ማለት ሕፃን ሆኜ ከቤተሰቦቼ ጋር እሑድ ለማስቀደስ መድኃኔዓለም ቤተክርስቲያን እንሄድ ነበር። እንግዲህ በዛ በመድኃኔዓለም ቤተክርስቲያን ግቢ ውስጥ ብቻ ሳይሆን ቤተክርስቲያን ውስጥ ዱም አለ። ዱሙ ላይ የምናያቸው ስዕሎች በጣም አሁን ላለሁበት ህይወት ኢንስፓየር ያደርጉ ነበር። ቤተክርስቲያኑ ግድግዳ አካባቢ ያሉት ማለት ነው። ግድግዳ ላይም ዱም ላይ ከላይ ያለው ይሁን። ስለዚህ ልጅ ሆኜ እነሱን ማየት የዘውትር ስራዬ ነበረ። ከዛ ትምህርት ቤት ውስጥ ያለው እድለኛ ነኝ፣ መልካም መምህራኖችን አግኝቻለሁኝ። በተለይ የማረሳው በተለይ 7ኛ ክፍል ያለው አንድ ከአርት ስኩል ግራጁዌት ያደረገ ኃይለ አብ የሚባል መምህር ነበረኝ። አሁን በህይወት ይኖር አይኖር አላውቅም። በአንድ ወቅት ግን የኢትዮጵያ አየር መንገድ ካላንደር ላይ ስሙን አግኝቼዋለሁ። እሱ የኔ መምህር ነው፣ ኃይለ አብ ይባላል። የሱ ስራዎች በእኔ ህይወት ላይ ተጽዕኖ አምጥተዋል ባይ ነኝ። ልክ እኔም ሃይ ስኩል ስጨርስ ስነ ጥበብ ትምህርት ቤት አዲስ አበባ ስነ ጥበብ ትምህርት ቤት ገብቼ ተምሬያለሁ። ምን አገኛች ካላችሁኝ ያው ያሳሳል ቴክኒኮችን እዛ ነው ያዳበርኩት። ከዛ እንግዲህ በኋላ ወደ ስራ ዓለም ውስጥ ገብቻለሁኝ። በስራ ዓለም ውስጥ ሞር ሰራ የነበረው ትምህርት ቤት ውስጥ ነው። የማዕከል ኃላፊ ሆኜ ሰርቻለሁ። እንደ ዳይመንድ አካዳሚ ቤስት ኖን አካዳሚ ነው ኢትዮጵያ ውስጥ። እዛ የማዕከል ኃላፊ ሆኜ ሰርቻለሁ። እንደ ነዋይ ቻሌንጅ ሲኤችኤል አይነት ስኩሎች ሰርቻለሁ። ሌሎችም ትምህርት ቤቶች ይኖራሉ። አሁን ደግሞ የምሰራው ሌላ አካዳሚ ውስጥ ነው። እንግዲህ እነዚህ የስራ ቆይታዎቼ ለስነ ጥበብ አስተዋጽኦ አድርገዋል ባይ ነኝ። ምቹ ኢንቫይሮንመንት አግኝቻለሁ በምሰራበት መስሪያ ቤት ውስጥ ማለት ነው። ስለዚህ ከጎን ለጎን እግዚአብሔር ስም የተባረከ ይሁን ጋለሪዎችን ስፔሻሊ ኢትዮ እስራኤል ቀን ኢትዮጵያ ውስጥ ሲከበር በኢትዮጵያኖች አቆጣጠር 2001 ወይንም በኢሮፒያን አቆጣጠር 2009 ላይ ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ኤግዚቢሽን አሳይቻለሁ። አቡነ ጳውሎስ በነበሩበት ዘመን። በሚቀጥለው ዓመት በ2002 ዓመተ ምህረት ላይ ወይንም እንደ ኢሮፒያን አቆጣጠር 2010 ላይ አፍሪካ ኢዝራኤል የሚባል ቀን ተከብሮ ነበር እዚህ ኢሴ። እዛ ላይ ደግሞ የተወሰኑ ስዕሎችን ዲስፕሌይ አድርጌ ነበር። የእግዚአብሔር ስም የተባረከ ይሁን። እንደዚሁም ደግሞ በእኛ 2006 ለኢሮፒያን አቆጣጠር በ2014 ደግሞ እዚህ አፍሪካ ኒው ቢልዲንግ ላይ የእስራኤል ቀን ተከብሮ ነበር።
በዛ ላይም የነ ኤሪያል ሻሮን ፖርትሬት ዲስፕሌይ አድርጌ ነበር። በዛን ዓመት ኤሪያል ሻሮን የእስራኤል ፎርመር ፕራይም ሚኒስተር ነው፣ ሞቶ ነበረ እና ያንን ለማስታወስ እዛ አክብረን ነበር። የእግዚአብሔር ስም የተባረከ ይሁን። እነዚህ ነገሮች እንግዲህ የራሴን ስኪል ለማዳበር ለማውጣት ለማስተዋወቅ እድል ፈጥረውልኛል። ከዛ በዘለለም እነዚህ አኒቨርሰሪ ሲከበር ዲስፕሌይ አደርጋለሁ። አንዳንድ እንትኖች እንደዚህ አይነት ስራዎችን እሰራለሁ። ይሁን እንግዲህ ወደ አንተ ከመምጣቴ በፊት ከተለያዩ ሰዎች ስላንተ ኢንፎርሜሽን መሰብሰብ ጀመረ ነበር እና በጣም ብዙ ተቋማት ላይ እንደሰራ እንዲሁም በጣም ብዙ ስራዎች አንተ እጅ ጋር አይደሉ፣ ግን በጣም ብዙ ተቋማት ላይ በስጦታ መልክ ያበረከትካቸው በጣም ብዙ ስራዎች አሉ። እንደው እስኪ በጣም አንተ ጋር ጭንቅላት ውስጥ የቀረ ወይም ይሄ ነገር ስቲል ስሜቱ አለብኝ ወይንም ይሄ ስራዬ ሞር ህዝብ ቢደርስልኝ የምትላቸው እስኪ ዋና ዋናዎችን የተወሰኑት ንገረና። እንግዲህ አስቀድሜ እንደገለጽኩት እነዚህ በተለይ የኔ ስራዎች ትኩረት የሚሰጡት በኢትዮ እስራኤል ሪሌሽንሺፕ ላይ ነው። ለምን ሆነ በኋላ ላይ ምላሽ ሰጥበታለሁ። ስለዚህ የእስራኤል የልደት ቀን ሲከበር የተለያዩ አይነት ፔይንቲንግ እና ፖስተርስ አበርክቻለሁ። እነዛን እንግዲህ የተወሰኑትን ከዚህ ኢንተርቪው በኋላ አንዳንድ ነገሮችን ሶፍት ኮፒ ላይ ያው ሼር ለማድረግ ሞክራለሁ። ማስታወሳቸው እነሱ ነው። ግን በሰራሁባቸው አካዳሚ ውስጥ ስራዎችን ሰርቻለሁ። ስቲል አሁንም አለው። ቴንክ ሶ ማች። እንግዲህ ተመልካቾች በጣም ብዙ ሰው እንደሚያውቀው አብዛኞቹ የጥበብ ሰዎች መነሻ ይኖራቸዋል ብዬ አስባለሁ። ወይም ብዙ ኢንተርቪው ላይ እንደተከታተል ነው ለኔ እገሌ መነሻዬ ነው ወይም አርአያ አድርጌ ይዤ ወጥቻለሁ ይላልና እስኪ እንደው ሚስተር ወደ አንተ ስመጣ ለአንተ ወደ ጥበብ ዓለም ሞር እንድትገባ ፓሽን ያደረከው ሰው ወይንም አርአያ አድርገህ የወሰድከው ሰው ማን ነበረ? ምን አይነት ስራዎችንስ ተመልክተህ ነበር ወደዛ ውስጥ የገባው? በልጅነት ህይወቴ እንደ የትኛውም ኢትዮጵያ እንግዲህ በመጀመሪያ ደረጃ ትምህርት ቤት ውስጥ አልፌያለሁ። ከዛ ጁኒየር ላይ ስደርስ ግን አስቀድሜ እንደተናገርኩት ታይል አብ የሚባል ሰዓሊ ነበር እና ግራፊክስ ነው ያጠናው። በአጋጣሚ የመማርበት ትምህርት ቤት ውስጥ መጥቶ አንዳንድ ስራዎችን ይሰራ ነበር ማለት ነው። ስለዚህ የሱ ስራዎች ኢንስፓየር አድርገውኛል። ወደ አቅጣጫዬን እንዳይ በዛ አቅጣጫ እንድጓዝ አግዞኛል ባይ ነኝ። ስቲል አረሳውም እና ከዛ በዘለል ግን ስፔሻሊ በዚህ ከተማ ውስጥ ተወልጄ እንዳደኩ መጠን እንደማደግ መጠን በደርግ ሰዓት ልጆች ሆነን ኤግዚቢሽኖች ይወጡ ነበረ። ለምሳሌ ኤግዚቢሽን ማዕከል መስቀል አደባባይ ላይ ድሮ ኤግዚቢሽን ማዕከል ሆነው ታላላቅ ሰዓሊዎች ስራዎች ውስጥ ይሰቀሉ ነበረ። ቅዳሜ ሲመጣ በልጅነቴ ገና የኤሌመንተሪ ተማሪ ሆኜ ጁኒየር ተማሪ ሆኜ ባስ ተሳፍሬ እዛ ሄዳለሁ። ከቤተሰብ ጋር እኮ አይደለም ብቻዬን። በመደጋገም እዛ ኤግዚቢሽን ነፃ ነው እየገባው አይ ነበረ። አንድ ሌላው ደግሞ የናሽናል ሙዚየም ብሔራዊ ሙዚየምን በጣም ለበርካታ ዓመታት ከልጅነት ጀምሬ እየገባው የታላላቅ ስዕሎችን የናፈርት ተክሌን የነሸቱ ጥሩነህን የመሳሰሉ ሰዓሊዎችን ስራዎች እያየው ነበር ያደኩት። ወደ ሙያው ከመጣው በኋላ ደግሞ ኢትዮጵያን ስተዲ ውስጥ የነ ገብረ ክርስቶስ ደስታ ስዕሎችን የማየት እድል አጋጥሞኛል። ከዛ በዘለል ደግሞ የሰዓሊዎች የነ መዝገቡ ተሰማን ስዕሎች አሊያንስ ፍራንሲስ እና ሸራተን ቢከፍትም ታዳሚው ነበርኩኝ ማለት ነው። እንግዲህ የምናያቸው ነገሮች ናቸው ወደ በለጠ ነገር ውስጥ የሚገፋፉ የበለጠ ነገር እንሰራ ኢንስፓየር እንድንሆን የሚያነሳሱ የነዚህ አይነት ሰዓሊዎች ህይወት ነው።
ግን ከዛ በዘለል ማንን ሰዓሊ ነው የምታደንቀው የሚል ጥያቄ ቢቀርብልኝ ኢትዮጵያዊ አይደለም። ስለዚህ ማርክ ቻጋል የሚባል አንድ ሰዓሊ አለ። ፕሮፌሽናል ኢንተርናሽናል ፔንተር ነው። ኢዝ ፍሬንች ነው። he was French citizen, Jew, አይሁድ ነው። ሩሲያ ውስጥ ነው ተወልዶ ያደገው ፒትስበርግ። በስደት ወደ ፍራንስ ሄዶ ፈረንሳይ ፓሪስ ውስጥ ኖሯል። የአሳሳል ቴክኒክ ኩቢዝም ነው። ስለዚህ ከነ ፒካሶ በነበሩበት ዘመን ፌመስ የነበረ ሰዓሊ ነው። እንዴት ልታደንቀው ቻልክ ካላችሁኝ በተለይ እስራኤል አገር ውስጥ እነዚህ ዱሞች አሉ። ዱም ላይ በ12 ትሬፕስ ወይንም 12ቱ ነገዶች በሚል ርዕስ የሳላቸው ስታንድ ግላሶች አሉ። እነሱ በጣም ኢንስፓየርድ ያደርጋሉ እና ማርክ ቻጋል ለኔ ሞዴል አርቲስት ነው። የሱ ያሳሳል ቴክኒክ ብቻ ሳይሆን የሱ ፍልስፍናዎች ህይወቴን ይቃኙታል። አስ ፕሮፌሽን እያልኩ ያለሁት። ስለዚህ ማርክ ቻጋል ለኔ እንደ ሞዴል እንደ ፒላር የምቆጥረው ሰዓሊ ነው። በእውነት በጣም ብዙ ሀሳቦችን ለማንሳት ሞክረናል። ግን የተመልካቾች ማይቲንግ ጥያቄ ይመስለኛል በጣም ብዙ ቦታ ላይ ኤግዚቢሽን እንዳቋቋምከና እንዲሁም በጣም ብዙ ሰዎች በዛ ኤግዚቢሽን ላይ በጣም ብዙ ሀሳቦችን የሰጡ ለአንተም እድገት መነሻ የሆኑበት ሁኔታ እንደተፈጠረ ሰምቻለሁ። እንደው ግን ወደ ኋላ ለመልሰና ወደዛ ኤግዚቢሽን ስትከፍት እንዲሁም በጣም ብዙ ስራዎችን ስትሰራ እንደ በመሃል ቻሌንጆች አይጠፉም ብዬ አስባለሁ እና እስኪ ምን አይነት ነገሮች አጋጥመው ነበር? አንተስ እንዴት አለፍካቸው? የሚሉትን እስኪ እንደው አያይዘህ ብታጫውተን ነው። እዚህ ላይ ግን እንዲሁ ለመጥቀስ ያህል ቻሌንጅ ቢያጋጥመኝም እረሳዋለሁ። ሞር ትረስት ማድረገው እግዚአብሔርን ነው። ስራዎች ዴዲኬት ማድረገው ለአምላኬ ነው። አሁን አስቀድሜ ስትጠይቀኝ እንደነበረው እነዛን ስራዎች ዴዲኬት በማድረጌ ጀስት እርካታ ነው የሚሰማኝ። እነዛ ቻሌንጆችን ፈጽሞ አላስባቸውም፣ አልቆጥራቸውም። ቻሌንጅ ይጠፋል እያልኩ አይደለም፣ ቻሌንጅ ይኖራል። እነዛን ቻሌንጅ ግን በጊዜው አንድ ዞሮ ዞሮ እየሰራው ነው ያለሁት ምለው ለእግዚአብሔር ነው። ስለዚህ በሱ ፊት ነው የማቀርባቸው። እሱ ይረዳኛል፣ ሰዎችን ያስነሳልኛል። ቦታዎችን ራሱ እግዚአብሔር ነው ያዘጋጃቸው። በእኔ አቅም አሁን ቅድም የጠቀስኳቸውን ስፍራዎች ላዘጋጃቸው አልችልም። እነዛን ስፍራዎች ያዘጋጀው የእስራኤል አምላክ ነው። ክብሩን እሱ ይውሰድ። እንግዲህ ተመልካቾች ኢቭን እዚህ ከኛ ጀርባ የምታዩት ምስል በሚስተር አበበ የተሳለ ስዕል ነው። ሌሎችም በጣም ብዙ ስራዎችን ቅድም ላይ ያየው ነበርና እስኪ አሁን ደግሞ ሞር እሱ ስዕሎችን አብረን እየተጓዝ እሱ ክላስ ውስጥ እንገባለን። የተለያዩ ስዕሎችን የተለያዩ ኪነጥበብ ስራዎችን ከእሱ ጋር የምናይ ይሆናል። እስከ ፍጻሜያችን ድረስ አብራችን ቆዩ። ለቻናሉ ቤተሰብ ያልሆናችሁ ልጆች ካላችሁ ቤተሰቡን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ስዕሎቹ እናልፋለን ማለት ነው።